ሰዎች በሲኒማ ቤት የሳይንስ ልብ ወለድ ፊልሞችንና የጠፈር ውጊያዎችን እያዩ በነበረበት በዚያው ዘመን በአውሮፓ እምብርት አንድ ሰው በጊሎቲን አንገቱ ተቆርጦ ይገደል ነበር ብላችሁ ታምናላችሁ? ዛሬ ስለ ዘመናዊ ዓለማችንና ስለ ጥንታዊ የጭካኔ ቅጣት ያልተሰማ አስደናቂ የታሪክ አጋጣሚ እንነጋገራለን። እስከ ቪዲዮአችን መጨረሻ ድረስ አብራችሁን ቆዩ። ጊሎቲን የተባለው የአንገት መቁረጫ መሳሪያ የተፈጠረው በ18ኛው ክፍለ ዘመን በፈረንሳይ አብዮት ወቅት ነበር። ዓላማውም ሰዎችን በፍጥነትና ያለ ብዙ ስቃይ ለመቅጣት ታስቦ የተሰራ መሳሪያ ነበር። አብዛኞቻችን ይህ መሳሪያ በታሪክ መጻሕፍት ላይ ብቻ የቀረ ከ300 ዓመታት በፊት የታገደ ይመስለናል። ነገር ግን እውነታው ይለያል። ፈረንሳይ ይህንን መሳሪያ እስከ 20ኛው ክፍለ ዘመን መጨረሻ ድረስ ተጠቅማበታለች። እንደ አውሮፓውያን አቆጣጠር በ1977 ሐሚዳ ጃንዱቢ የተባለ ግለሰብ በፈረንሳይ ማርሴይ ከተማ በፈጸመው አሰቃቂ ወንጀል የሞት ቅጣት ተበየነበት። በወቅቱ የፈረንሳይ ሕግ ደግሞ የሞት ቅጣትን የሚፈጽመው በጊሎቲን ብቻ ነበር። መስከረም 10 ቀን በ1977 ዓ.ም ማለዳ ላይ በቦሜት እስር ቤት ውስጥ የጊሎቲኑ ስለታማ ቢላዋ በመውረድ የጃንዱቢን ሕይወት አበቃ። አስገራሚው ነገር ይህ ድርጊት ከተፈጸመ ጥቂት ወራት በፊት በዚሁ በ1977 እንደ አውሮፓውያን አቆጣጠር ስታር ዋርስ የተሰኘው ታላቅ የሳይንስ ልብ ወለድ ፊልም በሲኒማ ቤቶች ታይቶ ዓለምን አጉልቶ ነበር። በአንድ ወገን የሰው ልጅ በቴክኖሎጂ ወደፊት ሲነጉድ፣ በሌላ በኩል ደግሞ ጥንታዊ የጭካኔ ቅጣት በይፋ ይፈጸም ነበር። ሐሚዳ ጃንዱቢ በምዕራቡ ዓለም በጊሎቲን አንገቱ የተቆረጠ የመጨረሻው ሰው ሆነ። ከዚህ ድርጊት ከ4 ዓመታት በኋላ በ1981 ፈረንሳይ የሞት ቅጣትን ሙሉ በሙሉ በሕግ አገደች። ነገር ግን የ1977ቱን ክስተት የቴክኖሎጂ እድገትና የሰው ልጅ ባህል ምን ያህል ተቃራኒ ሊሆኑ እንደሚችሉ ትልቅ ማሳያ ሆኖ አልፏል። ይህ ታሪክ አስገርሞታል? ሀሳቡን ኮሜንት ላይ ያካፍሉ። ቪዲዮን ከወደዱት ላይክ ያድርጉ። ለተጨማሪ አስገራሚ ታሪኮችም ቻናላችንን ሰብስክራይብ ማድረግ እንዳይረሱ። ሰናይ ጊዜ